ጤና ይስጥልኝ ተመልካቾቻችን፣ አሁን የማቀርብላችሁ የአዋዜ አሰራር ነው። ምን እንደሚያስፈልገው እዚህ ጠረጴዛ ላይ የተደረደሩ ነገሮች ይገልጻሉ። ራሴ ነኝ የምሰራው፣ ለራሴ ስለፈለኩኝ ነው። እዚህ ጋር ገልጻለሁ። ለምን ያስፈልገናል? ሎሚ ያስፈልገናል። ነጭ ሽንኩርት የተፈጨ ያስፈልገናል። አረቄ ስላላገኘው ቮድካ ያጠቀምኩት፣ ጂኒን መጠቀም ትችላላችሁ። ብላክ ፔፐር አለ፣ በርበሬ አለ፣ ሙቅ ውሃ አለ፣ ቅቤ አለ፣ ቀይ ወይን አለ። ይሄ ጥቁር አዝሙዱን ከፈለጋችሁ የኛ ነገር ከሌላ ማድረግ ትችላላችሁ። ይሄን ይመስላል። አሁን ድብልቅልቅ አድርጌ አሳያችኋለሁ። የሚያስፈልገን ለአዋዜ አሰራር ይሄ ነው። አመሰግናለሁ ተመልካቾቻችን። አሁን የምንጀምረው ከበርበሬው በርበሬ እንጨምራለን። ከዛ ሎሚ እንጨምራለን። ነጭ ሽንኩርት እንጨምራለን። ቮድካ ወይም አረቄ ካላችሁ እንጨምራለን። ጂንም ካላችሁ ጥቁር አዝሙድ፣ ብላክ ፔፐር፣ ሞቅ ያለ ውሃ፣ ቅቤ በደንብ አድርጉበት። ቅቤ ያስፈልገዋል። ቅቤ በደንብ አድርጉበት። ለምን የአዋዜ የተለያየ ነገር ስትሰሩ ባዶ ነው የምትጠቀሙት። ቀይ ወይን ያስፈልገናል። ቀይ ወይን አሁን በርበሬ ድንገት ቢያንሰኝ በርበሬ ይጨምራል። አሁን ምን አደርጋለሁ? እደባልቀዋለሁ። ድብልቅ አደርገዋለሁ። አዋዜ ይሄን ይመስላል። የኔ አዋዜ አሰራር ነው። እናንተ ደግሞ በተለያየ ነገር መስራት ትችላላችሁ። የኔንም ሰርታችሁ ቅመሱ ትችላላችሁ። ሰርታችሁ ግን በደንብ አማስሉትና ቅመሱት። አዋህደዋለሁ። በደንብ አዋህደዋለሁ። ተመልካቾቻችን ይሄው እዚህ ጋር ደርሷል። አዋዜው እንዴት እንደሚያምር ከፈለጋችሁ እንደራሳችሁ ቴስት መጨመር ትችላላችሁ። ከፈለጋችሁ ሎሚ መጨመር ትችላላችሁ። ከፈለጋችሁ ወይን ሞቅ ማድረግ ትችላላችሁ። ከፈለጋችሁ ቮድካ፣ ከፈለጋችሁ አረቄውን፣ ከፈለጋችሁ ቅቤውን በደንብ መጨመር ትችላላችሁ። አሁን ይሄ ከ3 ወር 2 ወር እስከ 6 ወርም ይቀመጣል ፍሪጅ ውስጥ። እያወጣችሁ በምትፈልጉ ሰዓት አዋዜውን መጠቀም ነው። ይሄው ይሄን ይመስላል። ይሄው በጣም ያምራል ከለሩ። የኔ አዋዜ በጣም ተመችቶኛል። ተቀምሰዋለሁ። በጣም ቆንጆ ነው። ሰርታችሁ ቤታችሁ ተጠቀሙ። አመሰግናለሁ።